ጥቁር አዝሙድ ዘይት ልጀምርልሽ። ጥቁር አዝሙድ እንግዲህ ከሞት በስተቀር ነው የሚባለው፣ የማይድነው ነገር የለም ይባላል። እኛ ደግሞ አሁን ለምሳሌ እሱኛው ሻይ ላይ እና ቡና ላይ ተደርጎ የሚጠጣ፣ ይሄኛው ደግሞ አዝማቲክ የሆኑ ሰዎች ደረታቸው ላይ እየተቀቡት ሪሊፍ እንዲያገኙ፣ ጀርባቸው ላይ እየተቀቡ ሪሊፍ እንዲያገኙ አድርገን ነው። ሁለቱም ጥሩ ኳሊቲ አላቸው። ግን ይሄኛ ሞር ጠንካራ ስለሆነ 1 ሚል በቀን ተጠቅመው ሰውነት ውስጥ ያለውን የመተንፈሻ አካልን፣ ጉንፋን፣ ሌላም ነገር ሲመጣ ራሳቸውን በደንብ ማከም እንዲችሉ ሆኖ እንግዲህ ጥቁር አዝሙድ ለህፃናቶች እስከዛሬ ድረስ አይሰጥም። ከ15 ዓመት ጀምሮ ማንኛውም ሰው መጠቀም ይችላል።